የዓረፋ ጾም ደረሰ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ የሁለት ዓመት ወንጀል የሚያስምረው የሚያሰርዘው የዓረፋ ጾም ደረሰ። አልሐምዱሊላህ ረብል ዓለሚን። እንዲህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ የዙልሒጃ ወር 9ኛዋን ቀን በጾም ያሳለፈ ሰው የሁለት ዓመት ወንጀል አላህ ይሰርዝለታል አሉ። ያለፈውንም ዓመት የሚመጣውንም ዓመት አሉ። አላሁ አክበር። የዓረፋ ቀን ጾም የሚባለው አጅሩ ፈዳኢሉ ይህን መሰለ ትሩፋት እንዳያመልጠን ሁላችንም በጾም ልናሳለፍ ይገባል። በጾም ከማሳለፍ በተጨማሪ ደግሞ በጣም በዱዓ አላህን በመለመን አላህን በመማፀን የምናሳልፈው ቀን ሊሆን ይገባል። ውዱ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኸይሩ ዱዓኡ የውም ዓረፋ፣ የዓረፋ ቀን የሚደረግ ዱዓ ነው ይላሉ። በዓረፋ ቀን ጾመኛ ሁነን በዱዓ ላይ በርተት ብለን ጠንከር ብለን ዱዓ ካደረግን ዱዓችን መቅቡል ነው የሚሆነውና የዓረፋን ቀን በጾምና በዱዓ ከሚያሳልፉ የአላህ ባሪያዎች አላህ ያድርገን። ወጀዛኩሙላሁ ኸይረን ወሽኩራ።